ብዙዎቻችን ውጥረትን ስትረስ የምንለውን እንደ ጠላትና በሕይወታችን ላይ እንደመጣ አደጋ እናየዋለን። ነገር ግን ዛሬ የሚያስጨንቅህ ያ በሥራ ወይም በሕይወት ያለው ጫና አንተን ለመስበር ሳይሆን ለአዲሱ ማንነት ነዳጅ ለመሆን የመጣ ቢሆንስ? ውጥረት የውድቀት ምልክት ሳይሆን ከምቾት ቀጠና ወጥተህ ወደ ትልቅ ስኬት እየተሸጋገርክ መሆኑን የሚያበስር የለውጥ ሞተር ነው። ይህንን ጫና ወደ ጥንካሬ የምንቀይርበትን ጥበብ አብረን እንይ። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ሁላችንም በየዕለቱ ስለሚፈታተነን ነገር ግን በትክክል ከተረዳነው የእድገታችን ቁልፍ ስለሚሆነው ውጥረት እና የአእምሮ ጥንካሬ በጥልቀት እንነጋገራለን። ወደ ዋናው ሀሳብ ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ቪዲዮ ለሌሎች እንዲደርስ ላይክ እንድታደርጉ በአክብሮት እጠይቃለሁ። አሁን ቀጥታ ወደ ትምህርቱ እንለፍ። ውጥረት ልክ እንደ ጥላ ሁላችንንም የሚከተል የማይቀር የህይወት እውነታ ቢሆንም እንደ ጠላት ሳይሆን እንደ እድገት ምልክትና የለውጥ ሞተር ሊታይ ይገባል። ውጥረት መሰማቱ ለአንድ ነገር ትልቅ ቦታ እንደምንሰጠውና የተሻለ ለመሆን እየጣርን መሆኑን የሚያሳይ ሲሆን፣ በተለይም ከአሮጌው የምቾት ቀጠናችን ወጥተን ወደ አዲስ ስኬት ስንሸጋገር የሚፈጠር የተፈጥሮ ግፊት ነው። በስነ ልቦና ጥናት ስትረስ ወይም ደግሞ መልካም ውጥረት ተብሎ የሚጠራው ይህ ስሜት አእምሯችንን ለተግዳሮቶች ንቁ ምላሽ እንዲሰጥ የሚያደርግ ተፈጥሯዊ ነዳጅ ነው። በስራ ቦታ የሚገጥሙን አጣዳፊ ቀጠሮዎችና ጫናዎች ስሜትን የመግዛት ብቃታችንንና የስነ ልቦና ጥንካሬያችንን የሚገነቡ ሲሆኑ፣ በግል ህይወታችን የሚመጡ ፈተናዎች ደግሞ ትዕግስትንና በራስ መተማመንን ያስተምሩናል። ይህ የአስተሳሰብ ለውጥ ማይንድሴት ሺፍት ውጥረትን ከማጥፋት ይልቅ እንዴት መቆጣጠር ለእድገት መጠቀም እንደምንችል መንገድ ይከፍታል። ውጥረት በሚሰማን ጊዜ ሰውነታችን የሚረጨው የኃይል ሆርሞን ለጭንቀት ሳይሆን ለትኩረትና ለሥራ ዝግጁ እንድንሆን የቀረበ ጥሪ ነው። ግልጽ ግቦችን በማውጣት ትልቅ ጫናዎችን ወደ ትናንሽ ሊከናወኑ ወደሚችሉ ተግባራት በመከፋፈል እንዲሁም ደግሞ ሚዛናዊ እረፍት በመውሰድ ይህንን ጫና ለውስጣዊ ጥንካሬ መገንቢያነት ልንጠቀመው እንችላለን። ልክ የአንድ አትሌት ጡንቻ በጫና ውስጥ እንደሚያድግ ሁሉ የእኛም ስብዕና የሚጎለብተው በሚገጥሙን ውጥረቶች ውስጥ በጽናት ስናልፍ ነው። ስለዚህ ውጥረትን እንደ ችግር ሳይሆን እንደ ዕድል በመቀበል በጫና ውስጥ የሚወለደውን አዲስና ጠንካራ ማንነታችንን ማክበር ይገባናል። በመጨረሻም ውጥረትን ወደ ጠንካራ ማንነት ለመለወጥ የዕለት ተዕለት ልምምድና ራስን መመልከት ሰልፍ አዌርነስ የግድ ይላል። ሕይወት ማዕበል መሆኗን አቁማ ጸጥተኛ እንድትሆን ከመጠበቅ ይልቅ በማዕበሉ ውስጥ በብቃት መቅዘፍ የምንችልባቸውን ክህሎቶች ማዳበር ይኖርብናል። ይህ ማለት ግን ሁሉንም ጫናዎች ብቻችንን እንወጣለን ማለት ሳይሆን በሂደቱ ውስጥ ከሌሎች ጋር ያለንን ግንኙነት ማጠናከርና ድጋፍን መጠቀም የጥንካሬያችን አካል መሆኑን መረዳት ነው። ውጥረት በራሱ ኃይል የለውም። ኃይል የሚሰጠው እኛ ለምንሰጠው ትርጉም ነው። ሁኔታዎችን በቁጥጥራችን ስር ማድረግ ባንችል እንኳን ለሁኔታዎቹ የምንሰጠው ምላሽ የመምረጥ ሙሉ ነፃነት አለን። ውጥረትን ለመቀነስ የሚረዱ ቀላልና ሳይንሳዊ ምክሮችን እስቲ እንመልከት። አንደኛ፣ የውጥረታችሁ መንስኤ ምን እንደሆነ ለዩ። ሁለተኛ፣ አእምሯችሁን ለማረጋጋት ረዘም ያሉ ትንፋሾችን ወደ ውስጥ መውሰድና ወደ ውጭ መተንፈስ። ሶስተኛ፣ በአንድ ጊዜ አንዲት ትንሽ ስራን ብቻ ማከናወን። አራተኛ፣ አትክልት ስፍራ ወይም ደግሞ ክፍት ቦታ ላይ በእግር መጓዝና ንጹህ አየር መተንፈስ። አምስተኛ፣ የማለዳ የፀሐይ ብርሃንን በየቀኑ ማግኘት። ስድስተኛ፣ በየቀኑ ሰውነትን ማንቀሳቀስ ወይም ደግሞ ስፖርት መስራት። ሰባተኛ፣ አእምሮ እንዲያርፍ በቂ እንቅልፍ መተኛት። ስምንተኛ፣ አሉታዊ ሀሳቦችን በአዎንታዊ አስተሳሰብ መተካት። ዘጠነኛ፣ ለሚያምኑት ሰው የውስጥን ማውራት። አስረኛ፣ እነዚህን ልማዶችን በየቀኑ መተግበር። ውድ ተመልካቾቻችን ዛሬ ያነሳነው ሀሳብ በሕይወታችሁ ውስጥ ለሚገጥሟችሁ ፈተናዎች አዲስ መነሳሳትን እንደሚሰጣችሁ ተስፋ አደርጋለሁ። አስታውሱ፣ ዛሬ የሚያስጨንቃችሁ ፈተና ነገ የምትኮሩበት የድል ታሪካችሁ መሰረት ነው። እናንተስ ውጥረትን ወደ ጥንካሬ ለመቀየር ምን አይነት ዘዴዎችን ትጠቀማላችሁ? ሀሳባችሁን በኮሜንት መስጫው ላይ አጋሩኝ። ቪዲዮውን ከወደዳችሁት ለጓደኞቻችሁ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ አነቃቂ ርዕስ እስክንገናኝ ድረስ በሰላም ቆዩልኝ። ቻው።